ሰኢድ ጉዳ መጣ። ልድፈርሽና ወይም መርግዥና ሚስቶቼን እፈታለሁ አላለም። ጉድ ፈላ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ከችም እያለሁ ዛሬ ላይ የመጣሁትኝ እንግዲህ በሱመያና በሰኢድ ነው። ያው እንደምታዩት እስካሁን ድረስ እህቱ ከላሽ ከታች እያለች ነው ማለት ነው እነሱን ለማስታረቅ ግን እስካሁን ድረስ አልታረቁም። ያው ግን እህቱ አሁንም ይዛለች ማለት ነው። ዛሬ ላይ እንግዲህ የመጣዩ ሱመያ ሰኢድ ቤት መታለች። በመጣችም ደግሞ ስለመጣች ደስ ብሎናል። አብረውም ስላየናቸው በጣም ደስ ብሎናል ማለት ነው በሚገርም ሁኔታ። ምክንያቱም አሁን ላይ እንግዲህ እኔ እንጃ እኔ ምን ብዬ ልግለጸው፣ ከምንም ከማንም በላይ ደስ ብሎኛል። አንደኛ ነገር እህቱ ይህንን ሁሉ መከራ አድርጋ እንግዲህ ልጆቹ ሀያታቸው ጋር ናቸው ብላለች እና መጥተዋል። ልጆቹን አምጪ ነው ያላት። እሱ መጀመሪያ እኔና አንቺ አንድ ላይ የምንሆን ከሆነ ልጆቹን አምጪና እኔና አንቺ አብረን እንቀጥላለን፣ ሚስቶቼንም በደቂቃ ነው የምፈታልሽ ነው ያላት። ሱመያ ደግሞ ልጆቹ አያታቸው ጋር ናቸው፣ እናቴ ጋር ናቸው፣ ሂደህ አምጣቸው ብላለች። አሁን ባይፈልጉህ እኮ ወደፊት እነዛ ልጆች አባቴን አንጭ ብለው ይፈልጉሃል። ስለዚህ ሂደህ አንጣቸው ነው ያለችው ማለት ነው። በስተመጨረሻም እንግዲህ ዛሬ ላይ በጣም የሚገርመው ሁኔታ እኔ አላምንም። ልጆቹን ካላመጣሽ እኔና አንቺ 15 ቀን አብረን እንኖርና በቃ ወይ የሆነ ነገር አርግዥልኝና በዛ ልተማመን። አሁን ላይ ትተሽ ብትሄጂስ ማን ሊይዝ ነው የሚል አስተሳሰብ አለው ማለት ነው። ልክ እንደባለፈው ሚስቶቼንም ማስፈተሽ አንቺን ብትሄጂኝ ሲላት፣ እሷ ደግሞ መመለስ ትችላለህ ነው ያለችው ማለት ነው። መመለስ ትችላለህ፣ ይገርማችሁም መመለስ ትችላለህ ነው ያለችው። በጣም የሚገርም ነው። በስተመጨረሻም እንግዲህ ዛሬ ላይ እኔ አላምንም ከምንም ከማንም በላይ ማለት ነው እንዲህ መሆኑ ራሱ ማለት ነው። አንደኛ ነገር እንዴት ነው ወዴት እየሄዳችሁ ነው? ሰኢድ ግን ወዴት ነው? ልጆቹን አምጭና እኔ በደቂቃ ፍርድ ቤት ሄጄ ነው የምፈታቸው። ቆይ እነዛ ልጆች ባይመጡስ መፍታት አትችልም ወይ? ይሄ ነገር እንግዲህ እኔ ድሮ መሀይን ነው ማንም ፈትቼ ነበር። የፈታሁትም ላንቺ ስል ነው። ለምን የዛ ጊዜ ፍታ ብለሽ ፈትቼ አንቺ ግን እኔ ጋር አልሆንሽም ሲላተኝን፣ እኔ እኮ ፍታ አላልኩም በራስ ችግር ነው የፈታው። እኔ ደግሞ አንተ ጋር መቀጠል ያልቻልኩበት ምክንያት አንተ እኔን ፈትቻለሁ እያልክ ቁም ስቅሌ እንዳታስጣፋኝ ስለሆነ እኔ ስለዚህ ምንም ነገር ማድረግ አልፈልግም ነው ያለችው ማለት ነው። በስተመጨረሻም እንግዲህ የሚገርመው ነገር እኔ አላመንኩም። ዛሬ ላይ ያው ሱመያና ሰኢድ በሚገርም ሁኔታ ተያይተዋል። ያው እንዳያችሁት እንግዲህ ሁላቸውም በውስጣቸው እኮ ፍቅር አላቸው። ሁላቸውም ውስጣቸው ላይ ፍቅር አለ። ግን ያው ይተፋፈራሉ ነው እንግዲህ። ሰላምም አልተባባሉም። እንግዲህ ምን እንደሆነ ሱመያ ሰላም ልትለው አልፈለገችም። እሱ ግን ሰላም ሊላት ፈልጓል። ያው ደስታቸውንም አይታቸዋል። የሁለቱንም ፈገግታ፣ ሁላቸውም ከውስጣቸው ደስታ አለ እና ያው አንድ የሚሆኑበት ነገር ደግሞ በአንድ ላይ የሚቀጥሉበትን ወደፊት እናያለን። እህቱ ግን በጣም መልካም ቆንጆ ናት፣ ደስ ይላል። እኔ እንጃ በቃ ክብር ለሷ። ዛሬ ላይ እንግዲህ ሱመያ ራሱ በጣም አመስግናታለኝ። ከምንም ከማንም በላይ በቃ ቦታ ሰታ በቃ ምን በላችሁ እኔ እንጃ ደስ በሚል ሁኔታ ገልጻላታለች ማለት ነው። እና እንኳን ደስ አላሽ እናለን። እንግዲህ ሰኢድ እና ሱመያ ስለተገናኙ ቀጣይ ደግሞ እንደሚታረቁ ያው ሱመያም ደግሞ ልጆቹ እንደምታመጣ፣ ዛሬ ላይ ግን ያው የተፈጠረው ነገር ውጭልን ነው ያላት። እሱን ውጭልንና እኔና እሷ እናውራ ነው። እሷ ደግሞ አይሆንም አንድ ነገር ታስነካኛለህ፣ ያው እንግዲህ አርግዥልኝና እኔ እሱን እፈታለሁ ነው ያለው። እንግዲህ ሰኢድ ያው መፍታት ማግባት መቼም የሰኢድ ሱስ እንደሆነ ሁላችንም እናውቃለን ማለት ነው። ዛሬ ላይ በጣም የሚገርምም የሚያሳዝንም ነው አንዳንድ ጊዜ ማለት ነው። ምን ትላላችሁ ግን? እንዴት ነው ነገሩ? የሰኢድ እና የሱመያ ነገር ወዴት እየተሄደ ነው? ኧረ ወዴት ነው ነገሩ? እኔ ማመን ነው ያቃተኝ ማለት ነው አንዳንድ ጊዜ
አሁን ሰኢድ እንደዛ ባለ ቁጥር እኔ እንጃ እንዴት ነው ግን ምን እየተካሄደ ነው ማለትም ይቻላል። ከምር ነው የምላችሁ ማለት ነው። እና ለማንኛውም ቪዲዮውን ግን ሸር አድርጉልኝ፣ ላይክ አድርጉ። በቃ እንተጋገዝ፣ እንተባበር። ያው ሰኢድና ሱመያም እንዲታረቁ በአንድ እንዲሆኑ፣ በአንድ ሆነው ደግሞ ልጆቻቸውን እንዲያሳድጉ የሁላችንም መጥረት ነው። ሁላችንም ደግሞ ባለን እንተጋገዝ፣ እንተባበር። ሁሉም መልካም ስራ ለኸይር ነው። እንግዲህ እህቱ ያው ከሱ ሱመያን ወዳ በቃ ይቅር አልፈልግምም በቃ ብዙ ነገር ማለት ትችል ነበረ። ዛሬ ላይ ግን ከወንድሟ ጎን ቁማ ሰኢድን እና ሱመያን ልታስታርቅ ተነስታ ቆም ደፋ እያለች ነው እንግዲህ የምትታየው። በጣም ደስ ብሎናል። እንኳን ደስ አላችሁ ሰኢድና ሱመያ እንግዲህ እዚህ ስለደረሱ ማለት ነው። ከምንም ከማንም በላይ ደስተኛ ነን ነው የምለው። ብቻ ሁሉም እንግዲህ የራሱን ያውቃል። እኔ አላምንም። እንኳን ደስ አላችሁ ነው የምለው። በቃ ሌላ ነገር የለኝም ማለት ነው ውዶችዬ። እና ሁላችሁም ቪዲዮ ላይክ ሸር አድርጉልኝ። ወዳችኋለሁ። አላህ ሱብሃነሁ ወተዓላ ደግሞ ይውደደን ይውደዳችሁ። ባይ ባይ። ቪዲዮውን ግን አትርሱ ላይክ ሸር ማድረጋችሁ ማለት ነው ውዶችዬ። ቪዲዮውን ላይክ ሸር ማድረጉን አትርሱ። አላህ ሱብሃነሁ ወተዓላ ይጠብቃችሁ ይጠብቀን። ውድድድ ያደርጋችኋለሁ ማለት ነው። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም አላህ ያደርግልን። ወገን ከወገን መሞቱን በቃ አንድ ሰው አረ በጣም ከባድ ነው የዘንድሮ። ግን ምን አይነት በላ መጣብን ማለት ነው። እና አላህ ያንሳልን እላችኋለሁ ውዶችዬ። ቪዲዮውን ላይክ ሸር አድርጉ። ባይ ባይ። መልካም ጊዜ